አንዴ የገዛችሁትን ቤት ድጋሚ ልትገዙት እንደምትችሉ ታውቃላችሁ? በብዙ አገራት ስላለው ፍሪሆልድ አሰራር እና በእኛ አገር ስላለው ሊዝሆልድ አሰራር መካከል ያለውን ልዩነት በጋራ እንመልከት። የመጀመሪያው ኦነርሺፕ ወይንም የባለቤትነት መብት ነው። ፍሪሆልድ ሲሆን መሬቱ እስከ መጨረሻው የእናንተ ይሆናል ማለት ነው። ሊዝሆልድ ግን ቤቱ የእናንተ ነው፣ መሬቱን ግን ከመንግስት ለረጅም ዓመት ትከራዩታላችሁ። ሁለተኛው ዲዩሬሽን ወይንም የቆይታ ጊዜ ነው። በፍሪሆልድ ምንም አይነት የጊዜ ገደብ የለውም። ሊዝሆልድ ግን የምትከራዩት የተወሰነ ጊዜ ነው። ከ50 ቢበዛ እስከ 99 ዓመት ድረስ ብቻ ነው። ሶስተኛው ኮንትሮል ወይንም የቁጥጥር መብትን ይመለከታል። በፍሪሆልድ ቤታችሁን ወይም መሬታችሁን ማፍረስ፣ መገንባት፣ መቀየር ይቻላል። በሊዝሆልድ ግን የግድ የከተማውን ማስተር ፕላን እና የሊዝ ውል ስምምነትን መሰረት ያደረገ ይሆናል ማለት ነው። አራተኛው ኮስት ወይንም ዋጋን ይመለከታል። በፍሪሆልድ ክፍያችሁ የአንድ ጊዜ ብቻ ነው። በሊዝሆልድ ግን የቤት የመግዣ ዋጋ ሲደመር ዓመታዊ የሊዝ ክፍያ ጭማሪ ይኖረዋል። ዋናው ስህተት የሚፈጠረው እዚህ ጋር ነው። ብዙ ሰው የሚገዛው ቤት የሊዝ ዘመኑ ስንት ጊዜ ቀረው ብሎ አይጠይቅም። ስለዚህ በሚቀጥለው ቤት ስትገዙ የቤቱን ማማርና ሎኬሽኑን ብቻ ሳይሆን የሊዝ ክፍያው ምን ያክል ጊዜ ቀረው ብሎ መጠየቅን እንዳትረሱ። ባለሙያ ማማከር ጥቅሙ እዚህ ላይ ነው። እንደነዚህ አይነት መሰል ችግሮች እንዳይፈጠሩ ቀድመን እናግዛቸዋለን።